ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ደህና ናችሁ? እኔ እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ያው በዚህ ሰሞን እየለቀኩ ያለሁትን ቪዲዮ ያያችሁት ይመስለኛል በትንሹም ቢሆን እና ዛሬ በአዲስ ነገር ነው ተመልሼ የመጣሁት። እንግዲህ ይሳካ የማውቀው ነገር የለም፣ እሱ እግዚአብሔር ነው የሚያውቀው። የዛሬ ቪዲዮ ምን መሰላችሁ? አሁን ካለውበት አንፃር በጣም ችግር ላይ ነው ያለሁት። በጣም ጨንቆኛል እና የማውቀው ልጅ አለ ከዚህ በፊት ፌስቡክ ላይ ማወራው ልጅ ነበረ። ኦልሞስት ወደ 2 አመት ምናምን ነገር ይሆነናል እና እሱ ልጅ እንገናኝ ምናምን ነገር ብሎኛል። እስኪ ያለውን ነገር እስኪ አብረን የምናይ ይሆናል። አላቅም አሁን እሱ መጥቶ በርግጥ ከዚህ በፊት ምናምን ነገር ተገናኝተን አናቅም። ስናወራ ምናምን በጣም አሪፍ ላይ ነው ምናምን ነገር እስኪ መጥቶ እሱ ለኝ አብረን የምናይ ይሆናል። ያለውበትን ችግር አይቶ ይመስለኛል ያው ለኔ አዲስ ነገር የሚፈጥርልኝ ከሆነ እንግዲህ አብረን የምናይ ይሆናል እና እስከ መጨረሻው ድረስ አብራችሁ ሁኑ። አሁን ተቀጣጥረናል፣ እየመጣው ነው ብሎኛል። ሲመጣ ያለውን ነገር አብረን እናያለን። ያው እንግዲህ ጋይስ እየመጣ ነው። እንጃ እኔ አግኝቼው ስለማላቅ በጣም እንትን ያለኝ በጣም ነው የፈራሁት። ለምን ሆነ አላውቅም እና እስኪ አሁን እየመጣ ነው። እስከ መጨረሻው ድረስ አብራችሁ ይሄ እንዴት ነህ? ደህና ነህ? አለሁ። እንዴት ነህ? አለሁ። አንተ እንደዚህ ቀጥልና ደስ ብሎኛል። ቁጭ በል አለሁ። ልክ አለሁ። ያው ቪዲዮ እየጨረስኩ ምናምን ስለነበረ ይህን ሰሞን እየሰራ ያለሁት ነገር አይ ቲንክ አይተዋል ብዬ አስባለሁ። ምንድን ነው ስልሽ? እሺ እናወራዋለን። ግን ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ያው ለክፉ አልሰጥም። አይ ማለት ደስ ብሎኛል ስላገኘሽ መጀመሪያ። ሌላው ደግሞ እኔም ደስ ብሎኛል። 2 አመት ሆነን እኮ ታውቂያለሽ። አውረ እንዲህ 2 አመት ሙሉ ሰው ሳይገናኝ በሜሴጅ ብቻ ይቻላል እንዴ እስካሁን ድረስ? አይ እና ሁሉ ሰላም ኑሮ እንዴት ነው ምናምን? ስራ አሪፍ? ግን በጣም ነው የምታወሪው። እንዴት እንትኑ ከቴክስት የበለጠ በጣም ነው የምታወሪው። በሰላም በአካል አወራለሁ። የምር አይናፋር ነበር። አይ አይናፋር ነው አልመስልም። እስኪ እያየሁኝ ከዚህ በኋላ በስልክ በጣም ነበር የማወራው እና እንዴት ነሽ ታዲያ? ያው ክብሩ ይስፋ፣ ለክፉ አልሰጥም። አይ ደስ ይላል። ይሄን ቀን በጣም ስናፍቀው ነበርና ማግኘሽ ሁላ አልመሰለኝም። እውነት እዚህ መጥቼ እስከማይሽ ድረስ አልደበረም። ግን ቪዲዮ እየቀረስኩ ምናምን ፋሚሊዎቼን ሰላም በላቸው። ኦኬ። ምንድን ነው ያለሽ? ዩቲዩብ ወይስ ቲክቶክ? ዩቲዩብ እየሰራኝ ነው እና ያው አንተን ሳገኘክ በዛውም እነሱም ዘስፔስ እንዲሆኑ። ሰላም የሷ ቤተሰቦች እንዴት ናችሁ? እኔ እንግዲህ ያው እኔም የኦንላይን ሰው ነኝ፣ እንግዲህ የሚዲያ ሰው ነኝ። ሜቢ ካላወቀኝ ደግሞ ዮናስ እባላለሁ። ለማንኛውም ስላወቅኳት ማለት በአካል የመጀመሪያ ቀን ያገኘኋትና በጣም ደስ ብሎኛል። በጣም ምርጥ ልጅ ናት። አስተሳሰቧም ሊሆን ይችላል ሁሉ ነገሯ ደስ ይላል። በስልክ ፌስቡክ ላይ ተዋውቀን ለ2 አመት እናወራ ነበር፣ በስልክና በቴክስት ብቻ ማለት ነው። ለመጀመሪያ ቀን ነው ዛሬ የተገናኘ ነው። ግን ደግሞ እንደዚህ በቪዲዮ ታገኘኛለች ብዬ አላሰብኩም ነበር። ሰርፕራይዝ አልሆንክም? ሰርፕራይዝ ሆኛለሁ። ብቻ ደስ ብሎኛል። እንኳን ደህና መጣ። እንግዲህ
እኔ ብቻሽን እንድትቀበይ ነበር ሰው እንዴ እና ብቻዬን እኮ ነኝ እንዴ ማን አለ እንዴ ስማ ግድ ነው እና ይሁንሻ ያው እንገናኝ ያልከኝ የሆነ ነገር ምንድነው ያለቀኩትን ቪዲዮ አይተክ ምናምን ነገር መስሎኛል አላቅም እሱን ወቃት ወቅ እንጃ ማቆም ታሪክ የለም ግን እውነት ለመናገር አሁን ያለውበት ምን ሆነሽ ችግር የለም አውሪ አይ አይደለም አሁን አንተ እንገናኝ ያልከኝ ለምንድን ነው እኔ በሌላ ነገር ስለመሰለኝ ነው እሺ እኔ አሁን 2 አመት ማውራት ማለት ቀልድ አይደለም በአካል አለመገናኘት ማለት ነው በዚህ ዘመን ብዙ ሰው በኦንላይን ያወራል ግን ደግሞ ቶሎ ነው የሚገናኘውና በቃ ይሄን አንቺ ግንኙነት ደግሞ ስልሽ ለየት ያለ ቶሻል ሁለታችን ድረስ እና ያ ስለሆነ ነው ብዙ ታክሱ እና በአካል ለመጀመሪያ ጊዜ ማግኘት ሁሌም ምንሽ ነበር ቶሻል ግን ደግሞ ፍቃድሽን እየጠበቅኩኝ እስከ ዛሬ ቆየ ዛሬ ደግሞ እግዚአብሔር በቃ ፈቅዶ ዛሬ ለመጀመሪያ ጊዜ በአካል አገኘሁሽ እና እኔ ዓላማዬን ነው በአካል ላገኝሽ ስለፈለኩኝ 2 አመት መወዳት ልጅ ለዛ ነው እንዴት እንገናኝ ስትለኝ ግን እንዴት እሺ ለምን እሺ ያልኩ ይመስላል እንዴት እምቢ ምልክ ምናምን አልመሰለ ያልኩሽ ነው አሁን ህልም ነው እየመሰለኝ ያለው መጥቼ በአካል እስተማገኝሽ ድረስ ራሱ አላመንኩኝ እሺ ይሁን እሺ እሱ ግን አሁን እኔ እንገናኝ ያልከኝ አይ ቲንክ እኔ አሁን እያሳለፍኩ ያለሁት ነገር ያወቅ መስሎኝ ነው እንገናኝ ያልከኝ ይሄን ሰሞን ያለውበት ሙድ በቃ ኦልሞስት ወደ 1 ወር ምናምን ነገር ሆኖኛል ያለውበት እንትኔ በጣም ከባድ ህይወት ነው ያሳለፍኩ ያለሁት በአሁን ሰዓት እና ያው ከቤት ወጥቻለሁ ተባረሪያለሁ ምናምን እሱን ያየክ መስሎኝ ነው ያው ዩቲዩብ ላይ እየለቀኩኝ ስለሆነ እሱን ያየክ መስሎኝ ነው ከቤት እስተመውጣት ከቤት ያው ፋሚሊ ትንሽ ችግር ተፈጠረና ነገሮች እኔ ላይ እንተናሉኝ ያው እንደወጣ ውጪ ምናምን ነገር ብላ አባረውኛልና እስካሁን ድረስ ያለውትኝም እንዲ ሰው ጋር ማቃቹ ሰዎች ጋር ጥገኝነት እየተጠጋው በቃ እየለመንኩ በለውና እንደዛ ነው ያሳለፍኩት ያው ቶሎ እንገናኝ ስትለኝ ላገኘክ የፈለኩትኝ ቢያንስ እኔ እናንተ ተገናኝተን የሆነ እስኪ መፍትሄ የሚመጣ ከሆነ አዲስ ነገር ይዘህልኝ መተክ ከሆነ ምናምን ነው ለምንድነው እንገናኝ ያልከኝ ያልኩት ማለት ያው ቪዲዮን አይተዋል ምናምን እና አሁን ያለውበት ላይፌ እንደዛ ነው ከባድ ውስጥ ነው ያለው ውጪ እስከ መውጣት የደረሽው በርግጥ እንደዚህ እንትን ብዬ መናገር እንኳን ሌላ ጊዜ ቢሆን ይሻለኛል ግን ያው በቤተሰብ እስከመከዳት ድረስ 1 ወር ሙሉ ልጄ ስነሽ ብሎ የማይፈልገኝ ቤተሰብ ነው ያለኝና እሱ በጣም እየተሰማኝ ነውና አሁን የማይሆን ውሳኔ እየወሰንኩ ነው እና በአጋጣሚ አንተን ያገኘው እስኪ ምን ልረዳሽ እችላለሁ አሁን ይኸውልሽ በአካል መተዋወቃችንና መተያየታችን አሪፍ ነው ብዬ አስባለሁ እና ደግሞ በሚችለው ነገር ሁሉ ልረዳሽ ዝግጁ ነኝ ግን ደግሞ በዚህ አላቅም ኬዙን ምን አይነት ከባድ ኬዝ እንደሆነ አላውቅም ወደፊት ምናወራው ይሆናል ችግር የለውም ፍቃደኛ ከሆንሽ ማለት ነው እኔ ግን በሚችለው ነገር ሁሉ ልረዳሽ ዝግጁ ነኝ ግን ደግሞ በምንድነው ልረዳሽ የምችለው ተነገርሽኝና አይ እስኪ የምታግዘኝ ከሆነ ማለት አሁን ገና በመጀመሪያችን ቀን ተገናኝተን ምናምን በርግጥ እንደዚህ አይነት ነገር ማውራት አልነበረብኝም በደንብ አድርጌ አውቃለሁ እኔም ደግሞ ያ ግልጽነቴ ነው አይ ቲንክ እንትን እያለኝ ያለው የሆነ እንትን ማስመሰል ምናምን ነገር ይሄን ያለ ማለት ነውና ለዛ መሰለኝ ስነግርክ እንጃ ከተቀየምከኝ አላውቅም እሱ እግዚአብሔር ነው የሚያውቀው ግን አሁን ያለውበት ሁኔታ እንደዚህ ለመናገር ግዴታዬ ስለሆነ ነው በቃ ላገኘው ሰው የሆነ መፍትሄ የሚሰጡኝ ስለሚመስለኝ በቃ ላገኘው ሰው መናገር ነው በአሁን ሰዓት ያለኝ እንትን ምክንያቱም ለብቻዬ ምንም ማድረገው ነገር የለምና አሁን የወሰንክ ያለው መሰለ አሁን ጥገኛ ነኝ ሰው ጋር ነው እየለመንኩ እየኖርኩ ያለሁት እና እዛ ቤትም ስኖር ደግሞ ጓደኞችም ነው ከጓደኞቼ ጋር አይደለም እንትን የምለው ጓደኞቼን ብዬ ነው የምሄደውና ቤተሰቦች እየተስማሙ አይደለም በእኔ ምክንያት እነሱም እየተጣሉ ነው ገባክ እና ያን ታሳቢ በማድረግ እኔ ወይን አንተ ስራ እየሰራ ከሆነ
ወይን እንዴ ብቻ እንደምነግር ካላቀም ብቻ በጣም ይከብዳል። ወይን አንድ ላይ ብንኖር ለትንሽ ጊዜ ስራ እየሰራ ከሆነ ነው እስኪ አንዳንድ ነገሮችን ለብቻ የማይሆን ነገር ስለሆነ ነገባክ መናገር ያለብኝ አይመስለኝም። እና አንተ ስራ ካለክ ለትንሽ ጊዜ ካንተ ጋር ወይን አብረን እንድንኖር እንድታስጠጋኝ እኔም እንግዲህ በአቅሜ ለብቻዬ የሚሆን ነገር ስላልሆነ ለብቻዬ ምንም ነገር ማድረግ አልችልም እኮ እና በመጀመሪያ ደረጃ ወደ ከልብሽ ነው እያልሻለሽ ወይ? ከልቤ ነው አላቅም። ቅድም እንደነገርኩሽ የምችለውን ነገር ሁሉ ለረዳሽ ዝግጁ ነኝ ያልኩበት መንገድ ነው። እኔ ዛሬ ቅድም እንደጠቀስኩልሽ ዋናው አላማዬ አንቺን በአካል ማግኘት እንጂ እንደዚህ አይነት ሪስክ እንድንወስድ አይደለም። ገብቶሻል? ምን ማለት ነው? አብሮ መኖር ማለት እኮ ከባድ ነው። እሱ ይገባኛል እኮ እያልኩ እኮ ነው። እኔ ራሱ በቃ ስለጨነቀኝ ነው ጌታ ምን እንደማድረግ ስለጨነቀኝ ነው እንጂ በሌላ ነገር አይደለም። ምን አይነት ስሜት ውስጥ እንዳለሽና ምን አይነት ችግር እንደገጠመሽ ግን ደግሞ ብቻ ሆነሽ ማለት በምችለው ነገር ሁሉ ረዳሽ ዝግጁ ነኝ አሁንም ቢሆን። ግን ደግሞ እኔና አንቺ ደግሞ በፍቅር ነው የተገናኘ ነው አይደለም? ስለዚህ እኔ ቤት መኖር ማለት ትንሽ አይከብድም? ማለት እንዴት አስበሽው እንዴ? ይከብዳል። ይሄን ላድርግ አልችልም። በጣም ይቅርታ። ትንሽ ላስብበት ይገባል። ላስብበት ይገባል። አንተ ገና አስበክ ገና ደግሞ እንትን እስክትለኝ ደግሞ ሌላ ውሳኔ እንደወስን ነው የሚያደርገኝ ማለት ምን ማለት ነው? ሌላ ውሳኔ ማለት አሁን ያለውበት እንደዚህ ገና አስቤ ምናምን ሲሆን አሁን ያለውበት በጣም የሚያቻኩለኝ ነበር። ያንሽ ስላገኘሁሽ በጣም ደስ ብሎኛል። ግንኙነታችንም ደግሞ በዚህ ይቀጥላል። ግን እውነት ለመናገር ይህንን ነገር እሺ ልልሽ አልችልም። እኔ ቤት ወስጄሽ ላኖርሽ አልችልም። ይሄ በጣም ከባድ ብቻዬን ነኝ እኔ። በእርግጥ ላጤን ግን ደግሞ እንደዚህ አይነት ውሳኔዎችን እየቀጠሉ ልወስን አልችልም። ይሄ ማለት አብረኝ ኖር ማለት አንቺ ራሱ እንዴት እንዳሰብሽው አላውቅም። አብረኝ ልኖር ማለት በእርግጥ ከባድ ችግር ደግሞ ሊሆን ይችላል። ጓደኞች ምናምን ሄዱሽም እዛ መኖር ግን ምንድነው መሰለህ አሁን አየህ የመናገሪ ችግር የለውም ነገር ምናምን ነገር ስትለኝ እንደዚህ አልመሰለኝም። በጣም ይናረግልሻል እኮ እሺ በቃ እሺ በዚህ ማትስማማ ከሆነ እኔም የራሴ ሌላ ውሳኔ ስላለኝ ወደ ሌላ ቦታ አስበውና ያቺ ትንሽ ጊዜ ካንተ ጋር እንድቆይ ነበር። እንደዛ ማለት አይደል? ማለት ከባድ ውሳኔ ምናምን አላውቅም እኮ ችግርሽ ልረዳው ሞክራለሁ። እናወራበታለን። የምንችለውን ነገር ደግሞ እናደርጋለን። ግን ደግሞ እኔ ቤት የመሆኑ እሺ ልልሽ ራሱ ማሰብ ይጠበቅብኛል። ገና ብዙ አስቤ ነው ይሄን ውሳኔ ልሰጥሽ ገብቶሻል? ስለዚህ እንዲህ በአንድ ቀን ግንኙነት ይሄ ራሱ እንዲህ ማለት አልነበረብሽም። እውነት ለመናገር ስልሽ እኮ ነገርኩ እኮ ችግር የለውም ስትለኝ ነው እኔም ለመናገር እኮ ከብዶኛል። ግን ምንም አማራጭ ስለሌለኝ ነው። በቃ ያለውበት ሁኔታ ምንም የሚያስታግስ ነገር አይደለም። ነገ ከነገ ወዲያ የምለው ነገር አይደለም። በቃ እንዳልኩ ላገኘው ሰው ነው የምናገረው ነው እያልኩ ያለሁት። በቃ እሺ ችግር የለውም ከቻልክ ከአንድ ቀን በኋላ እንትን ብለህ የትኛው መንገድ ላደርግልሻል? በጣም አይዞሽ። ያው ፋሚሊው እንዳያችሁት ነው እንግዲህ የማይሆን ነገር ነው። እኔ ራሱ ችግር አለብኝ። አይ ቲንክ ትረዱኛላችሁ ብዬ ተስፋ አድርጋለሁ። በቃ ምንም አማራጭ ስለሌለኝ ነው። ማንም ከጎኔም አይደለም። ማንም ደግሞ የት ነሽ ብሎ እየፈለገኝ ያለ ሰው የለም በቃ በአሁኑ ሰዓት እና ለዛ ነው እሱን ከ2 ዓመት በፊት የማውቀውን ልጅ እስኪ አግኝቼው እንደዚህ ሀሳብ አቀርብለትስ ብዬ እንገናኝ ስለኝ ቶሎ እሺ ያልኩትኝና እንግዲህ ሙያውን ከሆነ አይሆንም ነው በቃ እኔ ምንም አልለማመጥም። በቃ ሰው መለማመጥ በጣም ነው ያስጠላኝ በአሁኑ ሰዓት። እንኳን የምንለማመጥበት እኔ የራሴ ላይፍ ራሱ በጣም እየከበደኝ ስለሆነ ለሌላ ሰው ምንም የምንለማመጥበት እንትን የለኝም። እና እንግዲህ ከዚህ በኋላ ያለውን ነገር እንግዲህ አብረን የምናይ ይሆናል። የምወስነውን በላይፌ ላይ ወይም ካልሆነ እንዳልኳችሁ አረብ ሀገር የምሄደውን ነገር አልተወውም። መቼም የምተወው አይመስለኝም። ምክንያቱም ይህን ልጅ ነበረ ተስፋ ያደረኩትኝ እና ይሄደ ነው እና
እሱም እንደዚህ ካለኝ ማንም ሰው ከጎኔ የለኝም፣ ሁሉም ክደውኛል እና ያለኝ አማራጭ እኔ የትም ሄጄ ብቻ ገንዘብ መያዝ ነው። ምንም አይነት ነገር ለስራ ገንዘብ መያዝ ነው። ስለዚህ አሁን እኔ በላይፌ ላይ በጣም ከባድ ውሳኔ ነው ማለት ነው የምወስነው። ከዚህ በኋላ ማንንም ሰው የመለማመጥ አቅም የለኝም። እስኪ እንግዲህ ከዚህ በኋላ ያለውን ነገር እያንዳንዱን ነገር ማለት ነው እኔ እዚህ ላይ ዩቲዩብ ላይ ነው የምለቀው። ምክንያቱም የማሳልፈው እንዳለ በህይወቴ ላይ የማረገውን ነገር እንዳለ ዩቲዩብ የከፈትኩትን ላሳይ ነው። ስለዚህ የማደርገውን የምወስነውን ነገር ለእናንተ ማሳውቃችሁ ይሆናል። እንግዲህ አልተሳካልኝም የዛሬው እንትን። እስኪ ቀጣይ ምን አይነት ነገር እንደሚፈጠር አብረን የምናየው ይሆናል። እንግዲህ ፋሚሊዎቼ እናንተም ጸልዩልኝ እባካችሁ እና ምን ማድረግ እንዳለብኝ ደግሞ ኮሜንት ሴክሽን ላይ እባካችሁ አሳውቁኝ። በጣም ነው የጨነቀኝ። በቃ ጨንቋችሁ አያውቅም። መቼም ቦታው ላይ የሆነ ሰው ቦታ ላይ ሲሆን እኔ ቦታ ላይ ብትሆኑ ያው ታውቁታላችሁ።